ሰላም ጤና ይስጥልኝ ውድ የአምሮክ ስቱዲዮ የዩቲዩብ ቻናል ቤተሰቦች፣ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቻናላችን ቤተሰብ ይሁኑ። በፕሮግራማችን ለእናንተ አስተማሪ፣ አዝናኝና ቁም ነገር አዘል ፕሮግራሞችን ወደ እናንተ ማቅረብ እንጀምራለን። የአምሮክ ስቱዲዮስ ሐሳብ አስተያየታችሁን እና ጥቆማችሁን በኮሜንት ላይ ያስፍሩልን። ከፕሮግራማችን ፍጻሜ አብረውን ይቆዩ፣ የትም እንዳይሄዱ። የአምሮክ ስቱዲዮስ ቀደምት የታላቋ ሶቪየት ራሽያ የህዋ ጠፈርተኞች ጀብድና የጠፈርተኛው አሳዛኝ ፍጻሜ። በታሪክ ዓለማችን ካሳለፈችው እጅግ አሰቃቂውና አውዳሚው የሁለተኛ ዓለም ጦርነት ፍጻሜን ተከትሎ እንደ አውሮፓውያን አቆጣጠር በ1945 በኋላ ምድራችን በሁለት ልዕለ ኃያላን ሀገራት እጅ ስር ወድቃ ነበር። የዓለም ሀገራትን በሁለት ጎራ ከፍለውና በሚከተሉት ርዕዮተ ዓለም ምክንያት ቀጥተኛ ባልሆነ ግን ውጥረት በተሞላበት በቀዝቃዛው ዓለም ጦርነት ውስጥ ሆነው የዓለማችንን የፖለቲካ፣ የኢኮኖሚ እንዲሁም ወታደራዊ አቅምን በበላይነት የሚዘውሩበት ዘመን ነበር። ዘመኑ እነኚህ ሁለት ልዕለ ኃያላን ሀገራት ምድርን በፖለቲካዊና በርዕዮተ ዓለም እኩል ለእኩል ቆርሰው በመያዝ ለሁለት በመከፋፈልና ምድርን አልበቃ ብላቸው በሳይንስና ቴክኖሎጂ ከጊዜው እጅግ ተራቀውና ዘምነው ምድርም አልበቃ ብላቸው በስፔስ ሳይንስና በጠፈር ምርምር ርቀው በመሄድ ከምድር አልፎ የጠፈርና የፕላኔቶችን ጨረቃንም ጨምሮ የበላይነት ለመቆጣጠር አንገት ለአንገት ተናንቀው የሚፎካከሩበትም ጊዜ ነበር። እነኚህ ሁለት ልዕለ ኃያላን ሀገራትም የካፒታሊዝም አቀንቃኟ ዩናይትድ ስቴትስ ኦፍ አሜሪካ እንዲሁም ሌላኛዋ የሶሻሊስት ርዕዮት ዘዋሪትና ወላጅ እናት የሆነችው የአሁኗ ራሽያ ፌዴሬሽን የቀድሞዋ ሶሻሊስት ሶቪየት ህብረት ዩኤስኤስአር ነበሩ። ሁለቱም ኃያላን ወደ ህዋ ለመድረስ ያልተቋረጠና ተደጋጋሚ ሙከራ ቢያደርጉም እጅግ የተሳካና በታሪክ ለመጀመሪያ ጊዜ ወደ ህዋ በቀዳሚነት የሰው ልጅን የያዘች መንኮራኩር ለመላክ የቻለችው ግን የያኔዋ ሶቪየት ህብረት ራሽያ የአሁኗ ሩሲያ ፌዴሬሽን ነበረች። በዚህም እንደ አውሮፓውያን አቆጣጠር ኤፕሪል 12 1961 ዓመተ ምህረት ወደ ህዋ በተደረገው ስኬታማ የጠፈር ጉዞ በማድረግ ቀዳሚ የሰው ልጅ የሆነው ሩሲያዊው ጠፈርተኛ የተዋጊ ጀት አብራሪ ፓይለት እንዲሁም ብሔራዊ ጀግናዋ የነበረው ዩሪ ጋጋሪ ነበር። ከዚህም በኋላ በቀጣይም በእንደ አውሮፓውያን አቆጣጠር በጁን 16 1963 ዓመተ ምህረት በተደረገው ሌላኛው ስኬታማ የጠፈር ጉዞ የመጀመሪያዋ የሴት ጠፈርተኛና ተጓዥ ራሽያዊቷ ቫለንቲና ተሪሽኮቫም ነበረች። የእነዚህን ቀደምት ጠፈርተኞች የህይወት ታሪክ እነሆ፣ አብራችሁን ቆዩ። በሰው ልጅ ታሪክ የመጀመሪያው የጠፈር ስኬታማ ተጓዥ ዩሪ አሌክሴይቪች ጋጋሪ። ዩሪ ጋጋሪ እንደ አውሮፓውያን አቆጣጠር በማርች 9 1934 ዓመተ ምህረት በታላቋ ሶቪየት ሶሻሊስት ሪፐብሊክ ኦፍ ራሽያ በምዕራብ አብላስት ግዛት ኩልሺኖ በተባለች ገጠራማ መንደር ከሃናጺ ሙያተኛ አባቱ አሌክሲ ኢቫኖቪች ጋጋሪና ከላም እርባታ ገበሬዋ ወላጅ እናቱ አና ቲሞፊዬቫ ጋጋሪን ተወለደ። ወላጆቹ ካፈሯቸው 4 ልጆች ሶስተኛው ልጅ ሲሆን በልጅነት ዕድሜው እንደ ማንኛውም የዝቅተኛ የሶቪየት የገበሬ ቤተሰብ ልጅ በእርሻና በከብት እርባታ ወላጆቹን እያገዘ አደገ። የጀርመኑ ናዚ በሁለተኛ ዓለም ጦርነት ሶቪየት ራሽያን በወረረበት ወቅት የዩሪ ጋጋሪ ቤተሰብም እንደቀሪው በሚሊዮን የሚቆጠር ራሽያዊ ከባድ የስቃይና መከራ ጊዜን አሳልፏል።
በወቅቱ እንደ አውሮፓውያን አቆጣጠር ኦክቶበር 18 1941 ዓ.ም የናዚው ወራሪ ኃይል የዩሪ ጋጋሪን የትውልድ መንደር ኩሊሽኖን ሲቆጣጠር መንደሪቷን በእሳት በማጋየትና የዩሪን ወላጆች መኖሪያ ቤትና እርሻ ጠቅልሎ በመውረስ እንዲሁም በማባረር ለከፍተኛ ችግርና ስደት ዳርጓቸው ነበር። ታዲያ ከዚህ ስቃይ በኋላ እንደ አውሮፓውያን አቆጣጠር በማርች 9 1944 ዓ.ም ወራሪው የጀርመኑ ናዚ ከሪዬ የትውልድ መንደር ከኩሊሽኖ በጦርነት ተሸንፎ ሲያፈገፍግ የዛኔው ታዳጊው የ10 ዓመቱ ዩሪ ለሶቪየቶች የሬድ አርሚ ወይም ቀዩ ሰራዊት በየመንገዱ የተቀበሩ የናዚ ፈንጂዎችን በማፈላለግና በመጠቆም ትልቅ እገዛ አድርጓል። በትምህርት ሕይወቱ ከጦርነቱ ማብቃት በኋላ በ1946 እንደ አውሮፓውያን አቆጣጠር ከቤተሰቡ ጋር ወደ ጊዛትስኪ የምትባል ከተማ በማቅናት የመጀመሪያ ደረጃ ትምህርቱን ተከታትሏል። ምዕራፍ 1 የዩሪ ጋጋሪ የትምህርት ሕይወት። ዩሪ በ1950 እንደ አውሮፓውያን አቆጣጠር የ16 ዓመት ወጣት ሳለ በሚማርበት ሳራቶቭ በተባለ የቴክኒክና ሙያ ትምህርት ቤት ትራክተር ኦፕሬተር ሙያን አጥቷል። ዩሪ በዚህም ትምህርት በነበረበት ወቅት በአየር በረራ ክለብ ውስጥ አባል በመሆን በየሳምንቱ መጨረሻ በሚደረግ የአየር በረራ ልምምድ በመሳተፍ እጩ መኮንን በመሆን የአየር አብራሪነት ህልሙን ሀብሎ ጀመረ። ምዕራፍ 2 የሶቪየት አየር ኃይል አገልግሎትና የቆይታ ጊዜ። እንደ አውሮፓውያን አቆጣጠር በ1956 ዓ.ም ዩሪ በሶቪየት ኦረንበርግ ቀዳማዊ ቻርሎቭ ከፍተኛ የአየር ኃይል አብራሪ ትምህርት ቤት በተዋጊ የአየር አብራሪነት ተመልምሎ በሀገሪቱ ከፍተኛ የአየር ኃይል አካዳሚ ተቀባይነትን አገኘ። በዚህ ቆይታውም በበረራ እጩ መኮንን እያለ ከተለማመደው ያክ 18 አየርን ጨምሮ በስተመጨረሻ በሚግ 15 የጦር ውጊያ ጀት አብራሪነት የ166 ሰዓትን ከ47 ደቂቃ በረራዎችን በማድረግ በ1957 ዓ.ም ከሶቪየት አየር ኃይል የሉተናንት ማዕረግን በመቀበል በከፍተኛ ማዕረግ ከተመረቀም በሁለተኛው ቀኑ ወደ ለኦስትሪ የአየር ምድብ ቤዝ ውስጥ በኖርዌይ ድንበር አቅራቢያ በሚገኘው ሙርማንስክ አብላስት የሰሜን ግንባር ለ2 ዓመት የአየር ኃይል ተዋጊ አብራሪ ሆኖ አገልግሏል። በዚህ በተመደበበት በ769ኛው የአየር ውጊያ ሬጅመንት በ122ኛው ዲቪዥን ቆይታው የጦር ተዋጊ ጀት በነበረው ሚግ ጉርፋቺ ሚግ 15 ቢስ የውጊያ አውሮፕላን እስከ አውሮፓውያን አቆጣጠር ኦክቶበር 1959 ዓ.ም ብቻ በጠቅላላው የ256 ሰዓት የበረራ ግዳጅን ፈጽሟል። ይህንን ተከትሎ እንደ አውሮፓውያን አቆጣጠር በጁላይ 7 1959 ዓ.ም የወታደራዊ አብራሪነትን የደረጃ 3 ማዕረግን አገኘ። ከዚህም በኋላ ነበር ዩሪ በሶቪየት ወደ ራሽያ የህዋ ፕሮግራም በሚመሩት በሌተናል ኮሎኔል ባቡሽኪን አቅራቢነት በዚሁ ዓመት የተመለመለው። ከዚያም የዋና መቶ አለቃ ማዕረግን በመቀበል ወደ ጠፈርተኛነት ወይም አስትሮኖመርነት እንደ አውሮፓውያን አቆጣጠር ኖቬምበር 1959 ዓ.ም ፊቱን ያዞረው። ከታላቋ የሶቪየት ራሽያ የስፔስ ፕሮግራም የቮልቶክ መንኮራኩርን የማምጠቅ ፕሮጀክት ላይ ወደ ጠፈር ለመጓዝ ከመላው ሶቪየት ራሽያ ከተመለመሉትና መስፈርቱን ካሟሉ ከ25 እስከ 30 ዓመት ዕድሜ ክልል ላይ ብቻ የሚገኙ በጠቅላላው 154 ፓይለቶች መካከል በወታደራዊው ሕክምናና መመዘኛዎች ያለፉ 29 በመጀመሪያው ዙር አለፉ። በመቀጠልም 20ዎቹ በሶቪየት መንግስት አወዳዳሪ ኮሚቴ ተመለመሉ። በስተመጨረሻ ዩሪና የመጀመሪያ 12 ውስጥ በማካተት በመጨረሻም ወደ ውሃ የሚጓዝ አስትሮኖመር ሆነ። እንደ አውሮፓውያን አቆጣጠር ማርች 15 1960 ዓመተ ምህረትም ተመረጠ። እንደ አውሮፓውያን አቆጣጠር በጃንዋሪ 1961 ዓመተ ምህረት በሶቪየት ራሽያ የስፔስ ፕሮግራም ጉዞ ስልጠና በሚሰጠው በሀገሪቱ ቫንጋርድስ
6 ወይም ቫንጋርድ ስድስቶቹ ተብሎ በሚጠራው ማዕከል የተባባሪ ስምናንት ጠፈርተኞች ኮስሞናንት ጠፈርተኞች ማዕረግን ሲቀበል የሚጠበቅበትን ከፍተኛ የጠፈር ጉዞ ስልጠናና የሕክምና እንዲሁም ሌሎች መመዘኛዎችን በከፍተኛ ብቃት በማጠናቀቅ ነበር ለቀጣዩ የጠፈር ጉዞ የሶቪየት ራሽያን ኃላፊነት የተቀበለው። ምዕራፍ 3 ጉዞ ወደ ጠፈር በቮልቶክ 1 መንኮራኩር። እንደ አውሮፓውያን አቆጣጠር በአፕሪል 12 1961 ዓ.ም ልክ ከጠዋቱ 12 ሰዓት ከ6 ደቂቃ ቮስቶክ 1 በተባለች መንኮራኩር አስትሮኖመር ይዛ ከባይኮኖር ስፔስ ዶም የጠፈር ማዕከል የመጀመሪያውን የጠፈር ተጓዥ የሰርቢያው ጽድ በሚል ወይ ደግሞ ዘሰርቢያን ፓይን የሚል የጉዞ አርማ ይዛ ወደ ጠፈር ተመነጠቀች። ቮስቶክ 1 መንኮራኩር ከመሬት ተነስታ ሽቅ ወደ ላይ 7000 ሜትር ወይም ደግሞ በ23000 ጫማ ከፍታ ላይ በመጓዝ ከመሬት ስበት በመውጣት በህዋ ላይ ተንሳፈፈች። ከዛም ታሪካዊ ዩሪ ጋጋሪ በጠፈር በህዋ ላይ ምድርን ለ108 ደቂቃዎች ወይም ለ1 ሰዓት ከ48 ደቂቃ በመዞር ጉዞውን አጠናቆ ወደ ምድር በመመለስ በካዛኪስታን ምድር ላይ ማረፍ ቻለ። በዚህም ዩሪ አሌክሳንድሮቪች ጋጋሪን ወደ ህዋ የተጓዘና ምድርን በህዋ ላይ የዞረ በታሪክ የመጀመሪያውና ቀዳሚው ሰው ሆነ። ምዕራፍ 4 በታሪካዊ የቮልቶክ 1 የህዋ ጉዞ መልስ። ዩሪ ጋጋሪን የህዋ ጉዞው በሶቪየት የስፔስ ፕሮግራም ትልቅ ስኬትን እንዲሁም ለዩሪ ጋጋሪን የሶቪየት ራሽያ ብሔራዊ ጀግና ማዕረግን እና የዓለም አቀፍ ዕውቅናን አጎናጸፈው። ይህም ክስተት ለሶቪየት ራሽያ ከሁለተኛ ዓለም ጦርነት ቀጥሎ የተመዘገበው ሁለተኛው የ20ኛው ክፍለ ዘመን ታላቅ ድል ነበር። እንደ አውሮፓውያን አቆጣጠር በአፕሪል 15 1961 ዓ.ም ከህዋ ጉዞ መመለስ በአራተኛው ቀን ሞስኮ በሚገኘው በሶቪየት የሳይንስ አካዳሚ ከፍተኛ የጦር መኮንኖችና ከ1000 በላይ የሆኑ ሪፖርተሮች በተገኙበት ስለ ጉዞው መልሶችና ማብራሪያዎችን ሰጥቷል። ዩሪ ጋጋሪን ከታሪካዊው የህዋ ጉዞ መልስ በአንድ ዓመት ውስጥ ብቻ ከ30 የሚበልጡ ሀገራትን የእንግድነት ግብዣን ተቀብሎ ተጉዟል። በዚህም ጉዞ ዩሪ ወደ ፖላንድ፣ ብራዚል፣ ቡልጋሪያ፣ ካናዳ፣ ፊንላንድ፣ ሃንጋሪ፣ አይስላንድ፣ ዩጎዝላቫኪያ ከተጓዘባቸው ሀገራት መካከል ይጠቀሳሉ። ከእውቅናው የተነሳ የሌላኛዋ የስፔስ ሳይንስ ተቀናቃኛዋ ሀገር የታላቁ አሜሪካ ፕሬዝዳንት የነበሩት ጆን ኤፍ ኬኔዲም ወደ አሜሪካ ጋብዘውት ተጉዞ በሀገር አሜሪካ ተገኝቶ ነበር። ይሄ ሁሉ ካለፈ ከ2 ዓመት በኋላ ዩሪ ጋጋሪን ለሁለተኛው የጠፈር ጉዞ በድጋሚ ተመረጠ የነበረ ቢሆንም የሰውነት ክብደቱ በመጨመሩ ምክንያት መመዘኛውን ሳያሟላ በመቅረቱ ከሁለተኛው የህዋ ጉዞ ሳያደርግ ቀረ። ሁለተኛው የህዋ ጉዞ በሱዮዝ 1 በቅርብ ጓደኛው ቭላድሚር ኮማሮቭ ወደ ህዋ የተደረገ ቢሆንም በአጋጣሚው የመንኮራኩር ፍንዳታ የጠፈርተኛው ቭላድሚር ኮማሮቭ ህይወት ሲያልፍ መንኮራኩሯ ሲዩቭ 1 ዶም ወደ ስብርባሪነት ተቀይራለች። በዚህም በተፈጠረው ችግር የሰው ህይወት ማለፉን ተከትሎ በተፈጠረው ብሔራዊ ስጋት ዩሪ ጋጋሪን የሶቪየት መንግስት ከአስትሮኖሚነት በረራ አገደው። ምዕራፍ 5 የመጨረሻው አሳዛኙ ፍጻሜ። ከጠፈር ተጓዥነትና በረራ በሶቪየት መንግስት ታግዶ የነበረው ዩሪ ጋጋሪን እንደ አውሮፓውያን አቆጣጠር በፌብሩዋሪ 1908 ዓመተ ምህረት በድጋሚ መደበኛ የተዋጊ አውሮፕላኖችን የማብረር ፍቃድን መልሶ አገኘ። ዩሪ አሌክሳንድሮቪች የታላቋ የሶቪየት ህብረት ራሽያ ብሔራዊ ኩራቷ የነበረው የቀዳሚው የህዋ ተጓዥና ጠፈርተኛ ይህንን የተዋጊ የአየር ማብረር ፍቃድ በተሰጠው በ5ኛ ሳምንቱ በጦር አውሮፕላን ልምምድ ላይ ከበረራ አሰልጣኙ ከቭላድሚር ሰርዮጂን ጋር በመሆን በማብረር ላይ ሳለ በሚያበራት ሚግ 15 የውጊያ አውሮፕላን
ክርዝሃርጅ በተባለች ከተማ አቅራቢያ በመከስከስ ከአሰልጣኙ ጋር የዩሪ አሌክሳንድሮቪች ጋጋሪን ሕይወት አለፈች። ይህም ለታላቁ ጠፈርተኛ ሞት በታላቋ ሶቪየት ራሽያ ብሔራዊና ታላቅ ሐዘኗ ሆኖ አለፈ። ዩሪ አሌክሳንድሮቪች ጋጋሪን በብሔራዊ አገልግሎቱ የተለያዩ የሀገሪቱን የክብር ሽልማቶችን እንዲሁም የብሔራዊ ጀግንነት ሜዳሊያና የኮሎኔል ማዕረግን አግኝቶ ነበር። ውድ የአምሮክ ስቱዲዮ የዩቲዩብ ቻናል ቤተሰቦች የዛሬው ፕሮግራማችን ይህንን ይመስል ነበር። በቀጣይኛው በሁለተኛው ክፍል ስለ ቀዳማዊ ሴት ጠፈርተኛ ተጓዥ ቫለንቲና ቴሬሽኮቫ ይዘን እንመለሳለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት ላይ በማስፈር ቤተሰብ ይሁኑ። ስለ ቆይታችን እናመሰግናለን። በቸር ያገናኘን። የአምሮክ ስቱዲዮስ